እንጀራ እየጋገረች ያሳደገችሽ እናትሽ ይቅርታ መጠየቅ ሲያንሳት ነው። በየእስር ቤቱ የፈለገህን ስንቱ እንደማያውቅ ሲሆን ዋስ ለመሆን ያልደከመውን አባትህን ይቅርታ መጠየቅ ስለተበላሸው መልክህ፣ ስላጠፋው ነገር፣ ስለጎዳሃቸው፣ በአንተ ምክንያት ሉዝ ስላረጉት ነገር። አንዳንዶቻችሁ ቤተሰቦቻችሁን እወዳችኋለሁ እንኳን ብላችሁ አታውቁም። ለምግብ ብቻ ነው የምትፈልጓቸው። መሰረታዊ አቅራቦት ብቻ ለማግኘት ነው የምትፈልጓቸው። እወድሻለሁ፣ ስለተፈጠረው ነገር አዝኛለሁ፣ ስለጎዳውሽ ጉዳት አዝናለሁ፣ አሁን ግን አዲስ ሆንልሻለሁ። በሚገርምህ ሁኔታ የተሰበረ ልብ ኤሌክትሮድ አይጠግነውም፣ ገንዘብ አይጠግነውም። ፎርጊቭነስ ብቻ ነው የሚጠግነው። ይቅርታ ብቻ ነው የሚጠግነው። አምሮታቸውን ትተው አምሮትህን ለመፈጸም ለማሙላት ከጓደኞች እንዳታንስ አሟቸው መድኃኒት ሳይገዙ ላንተ ግን ፍላጎትን ላሟሉ ሰዎች ይቅርታ ሲያንስ ነው እንጂ አይበዛም። በተደጋጋሚ ጊዜ እንደበደልካቸው አንተም ታውቃለህ። ስማኝ፣ ለልጄ የማስቀምጥለት ነገር ቢኖር በአካውንቱ ብር ሳይሆን በልቡ ፎርጊቭነስ ነው። እኔና እናቴ መለያየታችን አይቀርም። ለእናቴ የምሰጣት የማይጠወልቅ ጽጌረዳ ቢኖር ፎርጊቭነስ ብቻ ነው። በህይወት እያሉ አንድ ፖስት ካርድ ሰጥተህ ማታቅ፣ ሲሞቱ ኩንታል አበባ መቃብራቸው ላይ የምታስቀምጠው እንዳይነሱ ነው። የክፋት ክፋት ቆመውም ጭካኔክ፣ ሞቶም ራሱ ጭካኔ። ይቅርታ እድል ነው። ይቅርታ የለውጥ ጅማሬ ፊሽካ ነው። ታውቃለህ? ያለፈውን ቆሻሻ ነገር ቆርጠህ አዲስ ህይወት ለመኖር የምትነሳበት ፊሽካ ነው። በአንተ ምክንያት የተጎዱ ሰዎች የሉ? በአንተ ምክንያት የተሰቃዩ ሰዎች የሉ? ከሌሊቱ 8 ሰዓት እና 9 ሰዓት 7 ሰዓት 6 ሰዓት ወደ ቤት ስትገቢ በአንቺ ምክንያት እንቅልፍ ያጣ ሰው የለም? ትመረቅልኛለህ ብሎ ሲጠብቅ፣ ዩኒቨርሲቲ ሲጠብቅ፣ እስር ቤት ገብተህ ከተማውን ሁሉ ያስተማረ አስተማሪ አባትህ ያንተ ግን ውጤት በዜሮ ሲባዛ እንዴት ውስጥን ይጎዳል። ይቅርታ መጠየቅ ይከብዳል ማለት በመጀመሪያ ቆዳህን ወጥረሃል፣ ለራስህ ኬሌ